ሰላም የዲቪጂ ቲዩብስ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬም በሪአክት ቪዲዮ ተመልሰንላችኋል። ሁላችሁም ሰብስክራይብ ማድረግ እንዳይረሳ። እዚሽ ጋር ደግሞ የምትመለከቱት የቲክቶክ አካውንታችን ነው። እየገባችሁ ፎሎ አድርጉን፣ ኮሜንት ጻፉልን፣ ሪፕሌይ እንመልሳለን ማለት ነው። ዛሬም በአዳዲስ ቪዲዮ ከቻስ ብለናል ማለት ነው። ሁላችሁም ቪዲዮቹን ሐሳብ ስጡባቸው። አይባልም ቁረጡ። እሺ እንጀምራለን ማለት ነው። ማም ከቤት ሰላም የዲቪጂ ቲዩብ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ዛሬም ተወይዩ እነሱ እኮ ይዩ ግን አትግባበት አንተ እንደዚህ ብላ አትግባ። ሰላም የዲቪጂ ቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ቀን በሌላ ቪዲዮ ከች ብለናል። ብዙ ሪአክት የምናደርግባቸው ብዙ ቪዲዮዎች አሉ ማለት ነው። ሁላችሁም ቪዲዮቹን ሐሳብ ስጡባቸው። እዚሽ ጋር ደግሞ የምትመለከቱት የቲክቶክ አካውንታችን ነው። እየገባችሁ ፎሎ አድርጉን። ዛሬም ብዙ ቪዲዮዎች አሉ። እስቲ የመጀመሪያ ቪዲዮአችንን እናያለን። እሺ ማም ከቤት ስትወጣ በጀበና እየተጫወቱ ነው። ወይኔ ማዘር እንዳታይህ ማዘሩን የምታውቁ ሰዎች ካላችሁ ባካችሁን ሜንሽን አድርጉን ባካችሁ። እንዴ ምን ይሁኑ ለጀበና ሩላንዴ እንዴ እና ጋይስ የመጀመሪያ ቪዲዮ እንዳያችሁት ነው። እስቲ ሁለተኛ ቪዲዮአችን ይሄ ሰው ፍቅረኛውን ለማግኘት ወደ አንድ ቦታ ቀና። ታዲያ ግን በዛ ቅጽበት ሌሎች ቦርሳውን ለመውሰድ ይሞክራሉ። ግን ይሄ ሰው በቀላሉ ወደ መሬት ዘረራቸው። ወደ መሬት ከወደቁ በኋላ እያሳዘኑ ስለነበር ለማንሳት እየሞከረ ነበር። ግን እነሱ ሞተር ሳይክላቸው አንስተው ይሄዳሉ። ለምን እንደሆነ ግን የሰው ጭራሽ አልገባውም ነበር። ታዲያ ግን በዛ ቅጽበት ፍቅረኛውን ያያትና በጣም ደስተኛ ሆኖ ወደ ፍቅረኛው መሄድ ይጀምራል። የፍቅረኛው ጓደኛ የነበረችው አንድ ሴት መጣና በጣም እንደማረበት ነገረችው። ይሄ ሰው በጣም ደስተኛ ሆነ። ከዛ መጨረሻ ላይ አንድ ላይ ወደ ቤቷ ሄዱ። ታዲያ ግን ወደ ቤቷ ከወሰደችው በኋላ የሚያስፈልገው ሁሉ ነገር ሰጠችው። ስልክም አልነበረውምና ለሱ ስልክ ሰጠችው። የኢትዮጵያ ሴቶች እንደዚህ ሴት እናቷ እየደወለች የሚያስፈልገንን ነገር ስጡን እናቴ አይደለችም ስትል ዋሸች። ጓደኛዋ ራሱ ሆን ብላ እየዋሸች ነበር። ግን ይሄ ሰው ምንም ማለት አልፈለገም ነበር። ከዛ መጨረሻ ላይ ፍቅረኛውን ወደ ውጭ መውጣት እንደምትፈልግ ትነግረውና ከጓደኛዋ ወደ ውጭ ትሪንድ እንደሆነ ታውቃለህ። ታዲያ ግን ወደ ውጭ ከሄዱ በኋላ ይሄ ሰው በተለይ ደግሞ ዩቲዩብ ላይ የምታውቁት ከሆነ ፊልመኛው ከወንድ ጋር ነበር ያገኛች። ግን እሱ በዚህ አጋጣሚ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኩን። ወደዛ ሄደ። ፊልመኛውን ሁላችሁም እየገባችሁ ሰብስክራይብ አድርጉ። ቀለበት ላይ ያርግላት ነበር የሄደው። ከዛ ጓደኛዋ ከሄደች በኋላ ያን አጋጣሚ ፊልመኛው ትመቸናለህ ነግራት። ከዛ ይሄ ሁሉም ቲዩብ ትመቸናለህ እየተዘጋጀ ነበር። ታዲያ ግን አረ ጃጊሶ ማለ ጓደኛዋ ትጠራታለች። ከዛ ቸኩላ ስለነበር ያን ቀለበት ተቀበለውና ከዛ በኋላ በራሷ ታረገዋለች። ግን የሰው ምንም አልተከፋም ነበር። በጣም ደስተኛ ይሆናል። ታዲያ ግን ፍቅረኛውን ከሄደች በኋላ አንድ ሰው ለየት ያለ ብቃት እያሳየ ይመለከታል። ከዛ ያ ነገር ይስበውና ወደ እሱ መጠጋት ይጀምራል። ታዲያ ግን የሰው በጣም ደስተኛ ሆኖ ያን ብቃት እየተረዳ ወይ ደግሞ እያየ ነበር። በዛ ቅጽበት የሰው ለየት ያለ ብቃት የሚያሳየው ለታናሽቱ ለማሳከም እንደሆነ ተረዳ። ከዛ በኋላ ሰውየውን በጉጉት ደስተኛውን እያየ ነበር። ታዲያ ግን በዛ ቅጽበት እቺ ህፃን እንዴት መጣና ብር እንዲሰጣት ጠየቀች። ግን እኛ ጋር ዳቦ ግዛልኝ ነው የሚሉ ህፃናቶቹ ብር አይጠይቁም። በዛ አንድ ችግር አጋጠመ። እሺ ቀጥሉልን እባካችሁ ቀጥሉልን። እሺ ወደ ሌላ ቪዲዮ እንዴ ቀጥሉልን። ሾርት ሙቪዎችን በጣም ተወዳጅ እየሆኑ ነው። አፍሬንድ ፍሬሽ ነሽ? ፍቸሬሽ ነው ምንጭነሽ? አረ አንጦጦሽ ጨፍን እንዴ አስሞት ላሳይ ልበል አቀባበል ላረግልህ ነው ለሁሉ ፍሬሽ ተማሪ የሚደረግ ነይ አረኛን ተቀበይን ባክሽ። እንዴ ብሩ አይነን ጨፍልቀ በማጀራት ልታወጣው ነው እንዴ? ላላርገ ጨፍን እኛ ማጨብጭበናል። በስማም ትለያለሽ። አረ ንቀል ባፓ እንዴ ወዬ ነጋ እንዴ አይ ያበደ ነው ሜንሽን ያደረጋችሁ ሌላ ቪዲዮ እናያለን። ኤአይ አባ ኮዬ ፈጬ ነው? አዎ ኮዬ ፈጬ ነው።
ፈጬ ፈጬ አዎ ፈጬ 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 ና ልጋብዝህ ቂንጬ ሌላ ቪዲዮ ፓፓ ኖርማል ነው አያስቅም ኤአይ ነው ለኤአይ አያስቅም ደቂቃ በኋላ እስከ መጨረሻው ድረስ ከምድረ ገጽ ጠፍታለች እቺ ልጅ ላይ ምንድነው የተፈጠረው ልንገራችሁ እቺ ሴት እንግዲህ ሶፊያ ትባላለች 21 አመቷ ነው ወጣችበት ቀርታኖሽ እና ተማሪ ነች እና ያላትን የህክምና ዕውቀት ተጠቅማ ሰዎችን ማገዝ ፈልጋለሁ ብላ የትኛው ቦታ ነው በደንብ እርዳታ የሚያስፈልጋቸው ብላ ሪሰርች ታረግና ወደ ዩጋንዳ ትመጣለች እናም እዛ አካባቢ ያሉ ሴቶችን የተለያዩ እርዳታ የሚያስፈልጋቸው ሰዎች እርዳታ እየሰጠቻቸው ነበር ነገር ግን ሊመሻሽ ወደ ምሽቱ 12 ሰዓት አካባቢ ላይ ለመጨረሻ እሺ ወደ ሌላ ቪዲዮ እንሄዳለን አባት ተራራ ነህ እንዴ ኧረ አይደለም ፍቅርህ አልገፋ አለኝ ኧረ ስለፈለክ አይደለም ብር ነህ እንዴ አይ በጣም አስፈለከኝ ማን ነው ቆይ እዚህ ያመጣሽ ኢትዮ ቴሌኮም ነህ እንዴ ኧረ በእናትሽ አይደለም ልቤ ኢትዮ ቴሌኮሞች በዚህ አጋጣሚ ተባካችሁ ካርድ አትብሉ ተው ደሞ ፒካፕ ላይ ነው ይለያል ነዳጅ ነህ እንዴ ለምን በጣም አስጠበቅኝ አንተ ምን መስጠውስ ገባኝ ወደ ዛርገ ወደ ዛይድ በእናት መብረቅ ነህ እንዴ አይደለም ሳይ ከዋልኩኝ በዚህ አጋጣሚ እዛዊት አረ ህይወቴ ልኑርበት አንቺ ልጅ በቃ ሂጅልኝ ወደ ሌላ ቪዲዮ እናልፋለን ጋይስ አሁንም ቆጆ ቪዲዮ ያየን ነው ወጋት የቀጠናው ስገት ይራያልኩሽ አይደለም አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምንሽ አንቺ አንበሳው አቤላ የሚመቻችሁ ሰዎች ይመቸናል እያላችሁ ኮሜንት ላይ ሌላ ቪዲዮ እናያለን ሾርት ናቸው የዛሬዎቹ እንዳለ ሜንሽን የተደረጉት ኒቪን እና ሚጋን በጣም አሁን ላይ ትሬንድ የሆኑ የሾርት ሙቪስ ሪከርድ ለመስበር ጥቂት የቀራቸው ቲክቶከሮች ናቸው ሰብስክራይብ የለንም ግን ሰብስክራይብ ያደረጋችሁ ጋይስ ወይኔ አባት በጣም አመሰግናለሁ እሺ ገስቶችን ማስገባት እንፈልጋለን ምን ነው ቤት ውስጥ እንድንሰራ ከፈለጋችሁ ማለት ነው ሁላችሁም ሰብስክራይብ አድርጉ ምን አንገባሽ 5000 ሰብስክራይብ ከገባን ቃል ነው ከፍቼ መጣ በቤት ውስጥ እንሰራለን ካሁን በኋላ ጌታ ሆይ ይሄ ሁሉ ለኔ ጭራሽ ዲያስፖራ እኔ አላምንም እማኝ ይመጣላ ሰርፕራይዝ ሆነ እንደዛ ነው ዲያስፖራ ናት ወይ ጉድ ነሽ ግቢ እሺ ገረም መጣው እንኳን አይባል አጥቼ ሰርፕራይዝ አድርጋችሁ ቢኮ ነው ገባ አምሮብሻል እኔ አላማረብኝ አክስቴ ቤት አለች ቤት ነች ደግሞ በቀኝ በኩል ነበር ከዚህም በፊት ምን እናደርጋው አሁን በግራ እናደርጋለን ተመረናል ኮሜንት ያረክልን ልጅ እናመሰግናለን እዚህም ልቀፊያት ነው አይመለከትሽም ከዚህ ናፍቀኛለች ከዝኗ ነው እኔ ነግሬሻለሁ እንግዲህ ማሚ ከሰማች አለቀልሽ ተጠጋርገው ትንሽ እሺ አሁን ወደ ቀጣይ ቪዲዮ እናልፋለን ወደ ቀጣይ ልጅ ሰሞኑን ልጅ ዳውድና በርጠሚዮስ ማለት ነው ሌላ ስራ እየሰሩ የሚገርም ነው እና ልጅ ዳውድና በርጠሚዮስ ሜንሽን አድርጓቸው በእናታችሁ እና ሜንሽን አድርጉላቸው እና ካሁን በኋላ መጥተው እንፈልጋለን እና ሁላችሁ ሰብስክራይብ ያደረጋችሁ የሆነ ነገር በላችሁ ላይክ አድርጉ ሼር አድርጉ ኮፕሊንክ አድርጉ አረ የሆነ ነገር ኮሜንት እየጻፋችሁልን እና ልጅ ዳውድና በርጠሚዮስ ጋር ሜንሽን አድርጉልን አብረውን እንዲሰሩ እንፈልጋለን ያው ድዳስጮቹ ከሰፈራቸው የሚል ስም ይዘን ማለት ነው ጋይስ እና አሁን ይሄን ቪዲዮ ሰብስክራይብ ካላደረጋችሁት አድርጉ ካደረጋችሁትም አድርጉት ለነ ልጅ ዳውድ ሜንሽን አድርጉላቸው እና ቲክቶክ ላይ እንፖስተዋለን this is my account no we account ብለናል ዲቪጂ ቲዩብስ ነን ሁላችሁም ሰብስክራይብ ማድረግ እንዳይረሳ ይመቻችሁ